ይድነቃሲም የሚኖር ህይወት ነው በሚል እናውቀዋለን ቲክቶክ ላይ እና ያው የገጠመውን ነገር እንግዲህ ቲክቶክ ላይ አጋርቷል። በጣም ከባድ ነው። ያው ዘረፋ ከባድ ነው በጣም ንብረት ሲተካል የሰው ህይወት ቢሆን አስባችሁታል? ከባድ ነው። ያው በተደጋጋሚ የምንሰማቸው ዜናዎች በጣም ያው ወንጀሎች እየተበራከቱ ነውና እግዚአብሔር ጋር እንግዲህ ራስን መጠበቅ ነው። ተዘረፍን፣ ያውም በሽጉጥ አስፈራርተው። እንዴት ናችሁ? ከ5 ቀናት ቆይታ በኋላ ተመልሰናል። የመጨረሻ ትሪፕ አይ ቲንክ ከጅማ መልስ ወልቂጤ ነበረ። ከዛ ወዳጄን ለመሸኘት አዳማ አካባቢ ጉዞ አደረኩኝ። ይህ እጅግ በጣም አስደንጋጭ ነገር ግን የትኛውም ሹፌር የሚያጋጥመው ኤክስፒሪየንስን ሼር አደረኩት ማለት ነው። ምንድነው የተፈጠረው? ከሃይዌይ ወጣን ክፍያ ጣቢያ ወንጂ ማዞሪያን አለፍ እንዳላችሁ አሰላ ሞጫ የሚባል አለ። አዳማ ቆርቆሮ ወይም ቀዮ ጋራጅ አካባቢ በግምትና ጎማተኛ ጎማ ለመስራት ኦልሞስት 1 ሰዓት ፈጀብን። መፍቻ ይፈታልኝ ነበር ያዳልጥ ነበር። አብሮኝ ያለው ዳጄ ነበር የወይን ጋዜጠኛ ከሰዎች ጋር ደዋወለ ምናምን መፍቻ ጠበቀንና መግቢያ መንገዱን አላወቁትም። እነሱን ለማምጣት ዞር ባለ ታይም ላይ ነው እንግዲህ መኪና ውስጥ ነበርኩኝ። ፌስ ቱ ፌስ ከዚህ አደገኛ እና የሆቴ ትንሽ ለየት ያለ አጋጣሚ ጋር የገጠመኝ ምክንያቱም ከተማ ማል መሆኑ which is ግራ ገብቶ የነበረና ፒስትል የያዘ ሰው ማስክ ካረገ ምናምን ትሰራለህ። ያው ንግግሩ በኦሮምኛ ነው። ምን ያርክ ነው ምናምን ማዋከም ምናምን ጎማ ተኝቶብኝ እንደሆነ ያውቃል። ጣት የመጣ ነው ትራሊ ዘረፋ እንደሆነ ገባኝ ምናምን እና አቀባበለብኝ ምናምን። ከዛን ስልኮቼን ወሰደ። ያው ዞር እንድልለት ካይኑ ትንሽ ቀማመስን። ዞር እንዳልኩለት ወደ ጓደኛዬ ወረደ ማለት ነው። ጓደኛዬ ደግሞ አገራማን ብሎ መፍቻ ምናምን ያመጡ ሰዎች አግኝቶ ሲመለስ ተገናኙና እሱንም ጀስት ርቀትህን ጠብቅ ነው የተባለው። እሱ ደግሞ ጋዜጠኛ እንደዚህ ማን ይረዳችኋል? እኔው የሱንም ስልክ ተቀበለው የኔ አይፎን 17 ፕሮ ማክስ ሳምሰንግ የሱ 14 ፕሮ ማክስ በቸርነቱ ጊዜ እንደውም ህይወታችንን ሴፍ አድርጎታል። ገሎን ቢሄድ ማን ያለ ይባላል። በጣም ያስጠላው ግን ሃይዌይ ላይ ምንም ነገር ቢያጋጥማችሁ እንዳትቆሙ። የተረዳሁት ኤክስፒሪየንስ ያደረኩት ነገር እሱን ነው። በቸርክ የሚሄዱ ይሻላል። ከዚህ በፊት ሪፖርት ስናደርግም እነዚህ ነገሮች ድግግሞች እንዳሉት ነው። መፍትሄ እንደሌለው ወይም ለምን እንዳጡለት አላውቅም። በጣም ያሳዘነው ደግሞ ምንድነው በሰዓቱ የቀረባችሁ ቦታ ነው ቃል የምትሰጡት። ይሄ ቦታ ይመለከተንም ይሄ ቦታ ይመለከተንም ምናምን በማታ እንደዛ ተንገላታችሁ ትንሽ ያ ነገር ቅር ይላል። ግን ደንበላ የሚገኙ የፖሊስ አባላት በንጋታው ነው ሄደን አመልክተን የሚመለከተው ቦታ ላይ ላይሆን ይችላል ቼክ እናደርጋለን፣ ግን ቃላችሁን እንቀበል። አቴኒ ታይምቲ ስልካችሁ ትሬስ ተደርጎ የሚገኝ ከሆነ የወንጀል ስለተበራከተም እዛ ቦታ ላይ ሰው ስለተገደለና በቁጥጥር ስለዋለ የእናንተ ግዛ ያስፈልገናል ብሎ ነው በጣም በሚገርም እንክብካቤ ያስተናገዱ ደንበላ ፖሊስ ጣቢያ አዳማ። መቻችሁ ግን ዘመኑ ከፋ። ሁሉም በየራሱ ያውም መሀል ከተማ ያዋጣኛል ባለው መንገድ እየዘረፈ ነው። እንግዲህ እኛም ህይወታችን ተርፏል። አይ ቲንክ ሃይዌይ ላይ ለምትቆሙ ሰዎች ትመክራችሁ የምችለው ምክር ይሄንን ነው። ሹፌር ከሚያዩት እንግልት አንዱን በማየት ደግሞ እድለኛ ነኝ ማለት ብዙ ጊዜ ሳናየው ነበር ምንጮ አይቼው ደግሞ ቤት ተርፌ ከ5 ቀናት በኋላ ከእናንተ ቤተሰቦቼ ጋር ተገኝቻለሁ። የምቀርጽበት ስልክ የጓደኛዬ ነው። እኔው ቲክቶክ ተለውጦን የጠበቀኝ ይህም የሚኖር ህይወት ነው። በድጋሚ እንመጣለን። ሰላም። እንግዲህ አንድ እህታችንም በተመሳሳይ እንደዚህ አይነት ነገር የገጠማትን ቲክቶክ ላይ አጋርታ ነበር ሰሞኑንና እስኪ እሱንም ለጥንቃቄ ላካፍላችሁ ፈለኩ። ያው እንደምታውቁት እንግዲህ በተለያየ ቦታ በተለይ ምሽት ላይ እነዚህ ሃንግ የሚመቱ ምናምን የሚሰሩ ማለት ነው ለዘረፋ የሚሰማሩ ቡድኖች አሉና በተቻለ መጠን ጥንቃቄ ማድረግ ነው። እንግዲህ እሷም ምሽት ላይ ኦልሞስት 1 ሰዓት ተኩል አካባቢ ነው ያለችው ከሃይሌ ጋርመንት ወደ ጀሞ 3 ነው ጀሞ 2 ብቻ በሃጫሉ መንገድ ያለው ሃይዌይ ይሄ አዲሱ የተሰራው መንገድ አለ አይደል? እሱ ላይ ምሽት እየተንቀሳቀሰች ባለበት ጊዜ ነው እንግዲህ ከኋላዋ መጥተው አንገቷን አንቀው የዘረፋ ወንጀል የፈጸሙባትና እስኪ የምትለውን ለጥንቃቄ እንከታተል ቪዲዮውን ከሷ።
ስለዚህ መልእክቱ ለሌሎችም እንዲደርስ እንግዲህ በተቻለ መጠን ሼር አድርጉ። ያው ጠባቂ እግዚአብሔር ቢሆንም በተቻለ መጠን ደግሞ የኛም ጥንቃቄ ያስፈልጋልና በተለይ ምሽት አካባቢ እነዚህ ወክ እንዳድርግ ምናምን። በዚህ አጋጣሚ ሌላም እዚሁ ቦታ ላይ እኔም የሰማሁት አንድ ግለሰብ ላይ የደረሰ እንዲህ ሃንግ ሰርተው ጥለውት የሆነ ጢሻ ውስጥ ጥለውት ሂደው በምሽት አሰሳ የሚያደርጉ ፖሊሶች አግኝተውት አጋጣሚ ለቤተሰብ ያው ጉዳቱ የከፋ ባይሆንም ለቤተሰብ የሰጡበት ሁኔታ አለና ትንሽ ከባድ ነው። ምሽት ላይ ለብቻ በተለይ ሰብሰብ ብሎ መንቀሳቀስም እንዲሁ ይመከራል ማለት ነው። ከተቻለ ለመንቀሳቀስ ከተንቀሳቀሱም በግሩፕ ነው መንቀሳቀስ ይገባል ለማለት ነው። ስለዚህ መልእክቱን ከአንደበቷ እንከታተለው። እንዴት ናችሁ? ዛሬ ለሁላችሁም እንዲጠቅም የጥንቃቄ መልእክት እንዲደርሳችሁ ነው ይሄንን ቪዲዮ የቀረጽኩት። ለሚገባውም ሰው ደግሞ እንድታስተላልፉ ፈልጌ ነው። ምንድነው መሰላችሁ? እኔ ማታ ማታ ወክ አድርጋለሁኝ፣ ስፖርት ኤክሰርሳይዝ አደርጋለሁና ከትናንት ወዲያ ወክ እያደረኩኝ ከስመለስ 1 ኪሎ ሜትር አካባቢ ሲቀረኝ ቤቴ ለመድረስ መንገዱን ለምታውቁት አጫሉ መንገድ ወደ ጋርመንት መንገድ ነው ወክ ማደርገውና ስመለስ 1 ኪሎ ሜትር ሲቀረኝ ከኋላዬ እንደዚህ ታንኩኝ። ከዛ እሱን እየታገልኩኝ እሱን ለማስለቀቅ እየታገልኩኝ ከፊት ወዲያው ነው ብቻ የሆነ ልጅ እየሮጠ መጣ እና ምን መሰለኝ ሊያድነኝ ሊያግዘኝ የመጣ ሰው መሰለኝና ከዛ ልክ ሲቃረብ ያዛት ይለዋል። ከዛ እንደዛ ሲል በእግሬ ለመራገጥ ሞከርኩኝ። አንድ እግሬን ያዘው፣ ሁለተኛውን እግሬን ደቀምኩኝ፣ ሁለተኛውን እግሬን ያዘው፣ ለሁለት ይዘውኝ ወደ ውስጥ አስገቡኝ። ከዛ ላይ ያለውን ነገር በጠቅላላ ወሰዱ። ስልኬን፣ ሰዓቴን፣ ሀብሌን፣ ቀለበቴን ወሰዱ እና ጥለውኝ ሄዱ። ይሄ ሁሉ ሲፈጠር ግን እኔ ራሴን ስቼ ነበር። ከዛ በኋላ የሆነ ድምጽ ቀሰቀሰኝ። ምን ያህል ደቂቃ ነው ራስሽን የሳትሽው ምናምን ብትሉኝ አላውቅም። ብቻ እማውቀው የሆነ የሩቅ የሚመስል ድምጽ ሲጠራኝ ነው የነቃሁት። ከዛ በኋላ ምን እንደተፈጠረም ረስቼዋለሁ፣ አላስታውሰውም። ሲጠይቀኝ ምን ሆነሽ ነው፣ አሞሽ ነው ወይ ወድቀሽ ነው ወይ ምናምን ሲለኝ የማስታውሰው ነገር አልነበረም። ወደ ራሴ ለመመለስ በጣም ብዙ ጊዜ ፈጅቶብኛል። ከዛ ራሴን አወቅኩኝና ወደ ቤት ይዞኝ መጣ። ከዛ በኋላ ምን ተፈጠረ ምናምን አይደለም። እኔ ልላችሁ የፈለኩት ነገርና ላስተላልፍላችሁ የፈለኩት ነገር መንገዶቻችን በጣም በጥሩ ሁኔታ ተሰርተዋል፣ አምሮባቸዋል፣ ቆንጆ ሆነዋል፣ ግን አንጠቀምባቸው። ለሌላ የፈለኩት እንድትጠነቀቁ። የሰፈሪ ሰዎች አብዛኛዎቻችሁ ወቅት አረጋላችሁ፣ ስፖርት ሰራላችሁ ለጤንነታችሁ። እሱ በጣም የሚበረታታ ጉዳይ ነው። ግን ጤንነታችንን ለመጠበቅ ብለን ህይወታችንን ማጣታለን እና ብዙ የአካባቢ ሰዎች ወክ ስለምታደርጉ በየአካባቢያችሁም እንደዚህ አይነት ነገር ላይ ለምትሆኑ ሰዎች ጥንቃቄ እንድታደርጉ ብዬ ነው ይሄንን ቪዲዮ የቀረጽኩት። መጀመሪያ አጋርተው በነበረው ቪዲዮ ላይ አንዳንድ ከተመልካቾች የተነሱላትን ጥያቄዎች በተመለከተ እንዲሁ በሁለተኛ ቪዲዮዋ በተመሳሳይ ምላሽና ማብራሪያ የሰጠችበት አለ። እሱንም እስኪ እንከታተል። እንዴት አመሻችሁ? ትናንትና አንድ ቪዲዮ ለቅቄ ነበረ። በዛ ቪዲዮ ብዙዎቻችሁ አይታችሁ አጽናናችሁኝ፣ መልካም ምኞታችሁን ገለጻችሁልኝ። በጣም አድርጌ አመሰግናለሁ። እንዲሁም ደግሞ ለብዙ ሰዎች እንዲደርስ ደግሞ ሼር አድርጋችኋል። ይሄም ደግሞ መልካምነታችሁ ነውና በጣም አድርጌ አመሰግናለሁ። ጥያቄዎች ግን ጠይቃችሁኛልና ይሄም ለመረጃ እንዲሆናችሁ ይሄንን ልነግራችሁ ወዳለሁኝና ምንድነው የመጀመሪያው ጥያቄ ሰዓቱ ስንት ሰዓት አካባቢ ነበር የሚለው። ሰዓቱ 1 ሰዓት ተኩል አካባቢ ነው።
ቦታው ከሰዎች እንቅስቃሴ የተሰወረ ነው ወይ ለእይታ የተሰወረ ነው ወይ ለሚለው ጥያቄ ከቦታው ለእይታ የተሰወረ አይደለም። የሰዎች እንቅስቃሴ ያለበት ቦታ ነው። ብርሃንም ነበረ። ምንድነው ግን ከሰዎች ጋር ተተላለፉና የቺ በመሃል ጭር የምትለዋን ሰዓት የተጠቀሙባት ይመስለኛል እንጂ ለዛም ሊሆን ይችላል ወደ ውስጥ ይዘውኝ ገባ ያሉት ለዛም ሊሆን ይችላል። ሌላው ወደ ውስጥ ያስገቡሽ ወደ መኪና ነው ወይ ወደ ቤት ውስጥ ነው ወይ ምናምን የሚለው ወዴትም አይደለም። እቺ በሳሯ ወደ ሳሯ የምንገባበት መንገድ አለች አይደለ? ከምናደርግበት ወደ ሳሯ ገባ ወደምንልበት መንገድ ነው ይዘውኝ የገቡት። እስከሚገቡ ማስታውሳለሁ። ከዛ በኋላ ራሴን ያገኘሁትም ደግሞ እዛ ጋር ነው። ሌላ ያሸተቱሽ ነገር አለ ወይ ለሚለው ጥያቄ ያሸተቱኝ ነገር የለም። ራሴን እስከምስትበት ጊዜ ድረስ መተናነቄን ነው ማስታውሰው። ያው ትግሎች ነበሩ እንጂ ሌላ ነገር የተጠቀሙት ነገር ያለ አይመስለኝም። እንደገናም ደግሞ አካላዊ ጥቃት አልደረሰብሽም ወይ ነው። ምንም አይነት ጠባሳም የለኝም። እንደገናም ደግሞ ሌላም አካላዊ ጥቃት አልደረሰብኝም። ግን ትግል ነው። ያ ደግሞ እዚያ አንገቴ አካባቢ መታነቆች ስለነበሩ እዚህ ጉሮሮዬና አንገቴ እነዚህ አካባቢ ህመሞች ነበሩ። ለ2 ቀንም ምናምን ህመም ነበረኝ እንጂ ሌላ አካላዊ ጥቃት አልደረሰብኝም። ይሄም ለመረጃ የሚጠቅማችሁ ከሆነ ብዙዎቻችሁን ስላስጨነቀ ሼር ላድርጋችሁ ብዬ ነው። አመሰግናለሁ። ያው ዋናው መልእክት ሁላችንም በተቻለ መጠን ጥንቃቄ እናድርግ ነው። በተለያየ አጋጣሚ እንግዲህ ያው ለዘረፋም ለምንም ልንጋለጥ እንችላለን፣ አይታወቅም። ሁላችንም ላይ ነገ ከመድረሱ በፊት ከሌሎች ተምረን የራሳችንን አስፈላጊውን ጥንቃቄ ማድረግ ይገባል ነው። ስለዚህ በማንኛውም ቦታ ስንንቀሳቀስ ያው የምንሰማቸው የተለያዩ ወንጀል ድርጊቶች አሉ። ኢቭን በተሽከርካሪ ሿሿ እስከ መስራት የሚደረስም እንዲሁ መንገድ ላይ ከኋላ መጥቶ ቅንጭላቱን መምታት፣ አንገት ማነቅ፣ ሃንግ ሰርቶ የተለያዩ ኢቭን እስከ ነፍስ ማጥፋትም የሚደርሱ ወንጀሎች አሉና በተቻለ መጠን ራሳችንን ጠብቅ፣ በግሩፕ እንንቀሳቀስ። አላስፈላጊ የሊፍት ምናምን እንደዛ አይነት ነገሮችን ደግሞ አለመጠቀም። በእግር ወክ ማድረግ ይቻላል። የፈለገ ይራቅ። ከተቻለ እነዚህ የህዝብ ማመላለሻ ትራንስፖርቶችን መጠቀም፣ ከታክሲ ደግሞ ከመነሻ ቦታዎች በየፌርማታ እንዲሁ መጠቀም፣ እንዲሁም ራይድ ሊፍት ልስጥ የሚል አብዛኛው እንደው ቢቀር ይሻላል። ያው ደጋግ ሰዎች ሊኖሩ ይችላሉ፣ ግን ያው እየሰጋ ገብተህ ለወንጀል ከመዳረግ በእግር ወክ አድርገህ ብትሄድ ይሻላል። ስለዚህ ራሳችንን ጥንቃቄ እናድርግ። በማንኛውም ቦታ ስንንቀሳቀስ ደግሞ በግሩፕ ቢሆን ይመረጣል። ስለዚህ ጥንቃቄ እናድርግ ነው ዋናው መልእክቱ። የሁለቱም መልእክት እንድንጠነቀቅ፣ የደረሰባቸውን ያጋሩን እንድንጠነቀቅ፣ እንዲሁም የሚመለከተው አካል ደግሞ አይቶ እዛ ወንጀል የሚፈጸምባቸው ቦታዎች ላይ አስፈላጊውን ጥበቃ እንዲያደርግ፣ እሱንም ያው እንደ መረጃ ሊያገለግል ይችላልና ሁላችንም የሚጠበቅብንን ኃላፊነት እንወጣ፣ ጥንቃቄ እናድርግ ነው። ሻሎም